በስንትና ስንት ሺህ ሕዝብ ፊት ቆሜ አላስመለኩምን? ዋስትና አይሆንም። አትታለሉ። ቀዳሚው ጥያቄ መመለስ አለበት። ሕይወቴ የተገዛ ሕይወት ነው ወይ ለጌታ? ጌታ በቅድሚያ የሚመለከተው ሕይወታችንን ስጦታችንን አይደለም። እሱን አይደለም የሚፈልገው ጌታ ከኛ የሚፈልገው ነፍሳችንን ነው። ከጠማማነት የተላቀቀች ነፍሳችንን፣ ከአመጽ የተፈታች ነፃ የወጣች ነፍሳችንን እሷን ነው የሚፈልገው። ትኩረቱ ሕይወታችን ላይ ነው። የእግዚአብሔር አምላካችን ወንድሞች እህቶች ስሙ። የእናንተም ትኩረት በራሳችሁ ሕይወት ላይ ይሁን። አገልግሎት ሁለተኛ ነው።